እሱ የዘፈነው ድሮም የዘፈነው ይሁን አሁን እስኪ አንድ ዘፈን ንገር። አንቺ በልሽ እንጂ ሁለቱም የትኛው ምን የሚለው ይሄ ደብረ ዘይት መንገድ ላይ ለጨለማ ስፍራ ሲለቅ ቀኑ በጣም ሲመሽ ፀሐይዋም ስትጠልቅ እጅግ የምታምር እጅግ የምትደምቅ እሷን ጨረቃ የፀሐይ ነጸብራቅ ብዙ ዲጆችን ያገለሉ ናቸው። ሪሊዞች ሲካሄዱ ፕሮግራሞች ሲካሄዱ ወይም ደግሞ እነዚህ ማዳመጥ በተለይ የመውጣት ፕሮግራሞች ሲሆኑ አልበሞች ሲወጡ ያሉ እስከ ትናንት ማለት ይቻላል እስከ ትናንት የሚወጡ አልበሞችን አብዛኛውን ስናያቸው የዲጆቹን ፓርቲሲፔሽን የጎዳ ነውና ዲጆች በጣም በዚህ ነገር ክሬዲታቸውን ማጥተዋል። አሁንም ማስታወቂያ አላቸው። ሰላም ጤና ይስጥልን ውድ የአቻሬ ሚዲያ ተከታታዮች፣ ዛሬ ደግሞ ለየት ባለ መልኩ መጥተናል። ምንድነው ከስቱዲዮ ውጪ ይሄን በመሰለ መናፈሻ ውስጥ ከኤፊ ከፍ ጋር የተለያዩ ነገሮችን እያነሳን እንጓዛለን ማለት ነው። አዎ ዛሬ እንግዲህ ለየት ባለ አቀራረብ ነው የመጣ ነው። የተለያዩ ጉዳዮችን እነግራቸዋለን። ይህ አቻሬ ሚዲያ ነው። ሁልጊዜ አብራችሁን ስላላችሁና አብራችሁን ስለምትሆኑ በጣም እናመሰግናችኋለን። ቆንጆ ነገር እያሳየናችሁ ጥሩ ነገር እናወራቸው ነው ዛሬ። ቆንጆ ነገር እናወራቸዋለን። ዛሬ ለተለያዩ ሰዎች ጥያቄዎች አሉን ነጥብን በተመለከተ። እነዚህን ጥያቄዎች ለመለሱ ደግሞ ከአቻሬ ፕሮዳክት የሆነ ነገር እየሸለምን ነው የምንጓዘው ዛሬ። እሺ ቀጥላ ሰብስክራይብ፣ ብራቮ፣ ላይክ፣ ሼር ማድረግ እንዳይረሳ። የአቻሬ ምርቶች እንግዲህ ከሚታወቁ ምርቶች መካከል አንደኛውን ዛሬ በስጦታነት ይዘንላችሁ መጥተናል። ራንደምሊ ነው በጨዋታችን መካከል የተለያዩ ጥያቄና መልሶችን ትታዘባላችሁ፣ ትከታተላላችሁ። ማን ትክክል ይሆናል፣ ማንስ በስህተት ያዝናናናል። አብረን እንቆይ፣ ሁሉንም እንደርስበታለን። መልካም ጊዜ። አቹ እንግዲህ ያው አዳዲስና ወቅታዊ ነገሮቻችንን ይዘናል። የተለያዩ ሙዚቃዎች እየወጡ ነው። ምን ይመስላሉ እነሱን እናነሳለን። ዛሬ እንደውም አንድ ጥናቶች የሚሰሩት ሁሉ ጊዜ ከሰዎች ነው በመነሳት ምናል ለምሳሌ 10 ሰዎችን ናሙና አድርገው ይወስዱና በውጭው ዓለም ከ10ሩ 7ቱ ይሄን ያህል ተጠቃሚ ነው፣ 3ቱ እንደዚህ ነው እያሉ ይሰራሉ። ልክ እንደዛ ሁሉ ዛሬ እኛም ራንደም ሊስት የኢትዮጵያ ሙዚቃ አሁን ካለው ሲቹዌሽን አንፃር ሚዲያ ላይ ከምናየው ወይም ደግሞ ሶሻል ሚዲያ ላይ ከምናየው ውጪ ነባራዊ ሁኔታው ምን ይመስላል የሚለው ትንሽ ናሙናዎችን እንመለከታለን። ከዚህም በመቀጠል ደግሞ በአገራችን የሙዚቃ ታሪክ ውስጥ ሙዚቃ ተሰርቶ ያ ሁሉ ተለፍቶ ካበቃ በኋላ ወደ ሕዝብ ሲደርስ ደግሞ በምን ሁኔታ ነው የሚደርሰው? ቀደም ሲሉ የነበሩት ሂደቶች ምንድናቸው? ሙዚቃ ይለቀቃል። ከተለቀቀ በኋላ ከትንሽ ጊዜ ቆይታ በኋላ ሪሊዝ ይደረጋል። ሪሊዝ ከተደረገ በኋላ ደግሞ ያ ዘፈን ወደ ስቴጅ የሚወጣበትን መንገድ ዘፋኙም በዘፋኙ ዙሪያ ያሉ ፕሮሞተሮች ይሰራሉ። በዚህ ውስጥ መሀል ላይ ደግሞ በጣም ሙዚቃን በማስተዋወቅ ትልቅ ስፍራ የሚሰጠው ዲጄዎች ናቸው። ዋው እንደውም እሱን ነገር ካነሳልኝ በጣም ከፍተኛ ቅሬታ አለ። አሁን በኢሳት ዲጄዎች በጣም ከፍቷቸዋል። እኔ የተለያዩ ዲጄዎችን ናሙናዎችን አንዳንድ ወዳጆቻችን ትላልቅ የሚባሉ የሚታወቁ ዲጄዎችን ቼክ ለማድረግ ስሜታቸውን ለመረዳት እንደሞከርኩት በጣም በአሁን ጊዜ ባለው የኢትዮጵያ ሙዚቀኛ እይታ ለሙያው ባለው እይታና በሚሰጠው ግምት በጣም ዲጄዎች አዝነዋል። ምን ይመስላል ኃላፊነታቸው ከየት ወዴት ነው የሚለውንም እናየዋለን። እንዳልከው እንግዲህ ቅሬታ በእርግጥ እንዳላቃለው ዲቴል እንዳንታላቅም እንጂ ሙዚቃ ግን ወደ ሕዝብ እንዲደርስ ከፍተኛ አስተዋጽኦ እያደረጉ ረጅም ዓመታት እንደዘለቁ አስታውሳለሁ። ይሄን በተመለከተ እንግዲህ እንጫወታለን ማለት ነው። ከመሸጋገሪያ እንመለሳለን። ከምኑን ጀምር መሰለ? በቅርብ ጊዜ ከወጡ አልበሞች ነጠላ ዜማዎች ውስጥ እስቲ ስለነሱ የተወሰነ ነገር እንበል። ሙዚቃ ላይ እንግዲህ በአልበም ደረጃ በቅርብ የወጡ የተለያዩ ሙዚቃዎች አሉ። ያው የተሻለ ከቨሬጅ ወይም ደግሞ ትንሽ ትኩረትን ያገኘው አህመድ ነው በተሻለ ሁኔታ ያው ትንሽ ከሰሞኑ ከወጡት ማለት ነው። ይሻላል። ያው ስለ ሙዚቃ እንግዲህ ቀደም ብሎ ከተለቀቁት በጣም ከመረቃችን ወደዚህ ቅርብ ላይ ወይም ደግሞ ትኩረት በደንብ ስበዋል ብለን ከምናያቸው 2 አልበሞች አሉ በኔ እይታ። እሺ የቤተልሔም ሸረፈዲንና የአህመድ ዲምቢ ትክክል በጣም ጥሩ ትኩረት አግኝተዋል። ለሁለቱም በጥሩ ሁኔታ እየተጓዘ ነው። እኛም እንደ ሙዚቃ አድናቂ ወይ ደግሞ አድማጭ እኔ አቻሬ የቤተልሔም አልበም በጥሩ ሁኔታ
እየተደመጠ ያለና ስራዎቹ በሙሉ ውሃ የሚያነሱና ተወዳጅ ወደፊትም እየቆዩ የሚወደዱ እንደሆኑ ይሰማኛልና እሱ ሙዚቃ ሰምተዋል አይደል? ደስተኛ ነኝ። በጣም ደስተኛ ነኝ። በጣም ደስተኛ አድርጎናል በእውነት። ጥምረቱም ቀላል አይደለም። ታምሩ አማረ ያው እንደምታውቀው በጣም ሜሎዲ ይችላል። ዜማ ካገኘ ዜማውን ማንበብ በደንብ የተሰጠው ልጅ ነውና ዜማ ላይ እነ ምህረት አባል ናትናኤል ግርማቸው ረጅም ጊዜ ወስዶ የሰሩበት ነው። ያለ እልፍ አገድ የሚባል ልጅ አሁን ድንቢ ላይም አይቼዋለሁ። እሱ በጣም ጎበዝ ልጅ ነው እና አሁን ደግሞ ወጣቶች በጣም ተፈጥረዋል። አዲስ እኔ በጣም ተስፋ አለኝ። በጣም ተስፋ ሳይሆን በቃ እየሰሩ ነው፣ እንዲያው እየሰሩ ነው። በጣም በቆንጆ ሁኔታ እየተጓዙ ነውና እንደዚህ አይነት አልበም ወደፊትም እንዲኖረን የበሰለ አልበም ደግሞ በህብረት የሚሰራ ብለህ እንደሆነ እነዚህ ሁለቱ አልበም ላይ ያለ ህብረት በጣም የሚጠም በጣም ስራውን የራሴ ብለው የሚሰሩ ናቸው በሙሉ። ዩሲ ድሮ አበበ ብርሃኔ፣ አበበ መለሰ፣ ጸጋዬ ደቦጭ፣ ይልማ ገብረሃም እነዚህ ጃይንቶች የዛ ዘመን እንትን አውራ ናቸው። ሞገስ ታከያልክ እንዲህ ትመጣለህ። አየህ እነሱ ህብረታቸው ቆንጆ ነበረ በጣም። አዎ እንትን ይወራረሳሉ፣ ሙያ ይወራረሳሉ። አሁንም መሀል ላይ የነበረ ክፍተት እነዚህ ልጆች እየሞሉ ነው። ልባቸው ደግሞ ደስ ይላል። አልበም እንሰራለን፣ ፕሮዲውስ እናረጋለን ምናምን ብሎ መነሳታቸው በራሱ በጣም ትልቅ ተስፋ ሰጪ ነው እና ይሄንን እነዚህ አልበሞች እናደንቃለን። እስኪ ደግሞ በእግረ መንገዳችንን ደግሞ በአልበሙ ስላሉ ነገሮች አንዳንድ ሰዎች እየጠየቀን እያየን እናልፋለን፣ እንጠይቃለን። በየመሃሉ እነሱን ትከታተላላችሁ። ሌሎች የተመረጠ የዕለቱ ርዕሰ ጉዳይም ከኛ ጋር አለ። አሪፍ ጊዜ ይሁንላችሁ። አቻሪ ሚዲያ ተመልካቾቻችን፣ እንግዲህ አሁን ደግሞ በዚህ በመናፈሻ ውስጥ ሁለት ወጣት ሴቶች አግኝተናል። እስኪ ቀለል ያለ ጥያቄ እንጠይቃቸዋለን። ለዚህ ጥያቄ የመለሰ ሰው ደግሞ ሽልማት አለው። ከአቻሬ ጫማ የአቻሬ ውጤት የሆነውን ነገር ይሸለማሉ። እስኪ ያሉ ጥያቄ ጠይቃት። እስቲ ቀዳሚነት ማቀርብላችሁ ጥያቄ ሰሞንኛ ከወጡ አልበሞች የማን አልበም ታውቃላችሁ? ሰሞንኛ የአህመድ ዲምቢ ከሌላ ተመልሷል። በጣም የሚገርም ነው። እሺ ሌላ የምትጨምሩት ካለ እስኪ እኔ ሰው ልጠይቃት። በጣም ቀላልና የተመለሰ እዚሁ የተመለሰ ጥያቄ። እሺ እሷ ያለችውን ዘፋኝ ታውቂዋለሽ? አህመድ ትንሽ እሱማ በደንብ አታውቂውም። እሱ የዘፈነው ድሮም የዘፈነውን አሁን እስኪ አንድ ዘፈን ንገሪኝ። አንቺ በልሽ እንጂ ሁለቱም ምን የሚለው ይሄ ደብረ ዘይት መንገድ ላይ አላውቅም። ብቻ ግን ሌላ ደግሞ ምንድን ነው ቀላልሽ ዲያቲም ነበር። በጣም ደስ ይላል ተሳትፏቸው። ጥያቄውን ከአንዳንድ ነው የመለሱት። አንዳንድ የመለሰችው ግን እሷ እምቢ ብላ ቅጣት የታለ የሴት ቀበቶ የሴት ቀበቶ ይሄ አቻሬ ጫማ ታውቁታላችሁ? በዝና ታውቁታል? አቻሬ እንጂ ሲባል አቻሬ ጫማ ማለት ነው። ኦኬ በጣም እናመሰግናለን። በጣም ነው የምናመሰግነው። ኦኬ ይሄን አካሄዶት ግሮቭ ጋርደን በጣም አሳምሮት ነበር። በጣም የባህላዊ ነገሩን ይዘቱን የጠበቀ ቤት አድርጎት ዘመናዊ አርት የሚታይበት ምግቦች አሉበት፣ አርት የሚታይበት ብዙ ነገሮችን በጣም እዚህ ቦታ ላይ ሰርቶ ነበር። አሁን ግን ደግሞ ሌላ ታሪክ ሆኗል። ሌላ ታሪክ እጅግ በጣም በዚህ መግቢያ ተከፍቶለታል እና የሚታየው በጣም ብዙ አይነት የመዝናኛ አማራጭ ይችላል። ለየትኛውም እድሜ ለየትኛውም ለቤተሰብ እንደ ቤተሰብ መጥተው ደግሞ ኦፕን ነው መዝናናት ይችላሉ። ማንም ሰው መግባት ይችላል። ከሌ የሚባል ነገር የለም። ግሮቭ ጋር የሚገባበት ታች ጋር ነበር። እዚህ ይገባል። ከዛ ደረጃ ተወርድና ነውና ቴዲ ቅድም እንዳልኩ እዚህ ጋር ነበር የሰራው። አንተ ራስህ ነግረኛል። መተህ ታውቃለህ። በጣም ከቴዲ ጋር በጣም ወዳጅ ነበር። ስመጣ እዚህ በጣም የማይመጣ አይነት ሰው አልነበረም። በተለይ ቅዳሜና ልዩ መዝናኛ ፈጥሮ ነበረ። በጣም ከተፈጥሮ ጋር ከተናበበ አንድ ነገር በጣም የሚገርመኝ ቴዲ ነው። ከፊልሙ ከተዋናይነቱ ምናምን ውጪ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? በጣም ትልቅ ግዙፍ የሆነ ነገር የመድፈር ፊልም ላይ በቴሌቪዥን ያስመረቀ እኮ ብቸኛው የመጀመሪያው ብቸኛው ፊልም ቤት የከፈተው እሱ አዲስ እይታ። ይሄንን ደግሞ ይሄን አሁን ይኸውልህ ጫካ ውስጥ እኮ ጫካ ውስጥ ነው ቆሻሻ መጣያ ምናምን የነበረው ስፍራ መርጦ ተካክሎ አጽድቶ አነሳስቶ ለሰዎች ስራ እድል ፈጥሮ ባህላዊ ይዘቱ ተፈጥሮ ይዘቱንም ሳይለቅ ለኔ ራሱ የገበያውን ቦታ ሲስተካከል እዚህ የገበያ ቦታ ሁሉ አዘጋጅቶ ነበር። የኮንሰርት ሜዳ መጥቻ አይተዋል እና እሱን አስተካክል አንተ ባለህ አስተዋጽኦ
እዚህ ጋር አንዱ ሱቅ ይኸው ብሎ ሸልሞኝ ሁሉ ነበርና በኋላ ይሄ ሁሉ ሳይሆን ነው እንደገና ደግሞ እንደዚህ አይነት ለውጥ መጣ። ለውጡ ደግሞ ትልቅ ነው፣ በጣም የሚገርም ነው። ለውጡም ደግሞ በጣም የሚመጥን ባጠረ ጊዜ ውስጥ መሰራቱ ደስ ይላል። እውነት ከተማ እንደ ዋና ከተማ ያውም አዲስ አበባ እንደስሙ ያስፈልጋል። የተለያዩ አማራጭና በጣም ቆንጆ ነው። ደስ ብሎናል። በጣም ማንም መጥቶ ማየት ይችላል። እውነት ነው። በጣም ደስ ይላል። ሁለተኛ ክፍል እያለሁ ደግሞ ብርሃን ለጨለማ ስፍራውን ሲለቅ ቀኑ በጣም ሲመሽ ፀሐይዋም ስትጠልቅ እጅግ የምታምር እጅግ የምትደምቅ እሷ ነች ጨረቃ የፀሐይ ነጸብራቅ። ዳመና ሲገለጥ በበጋ ወራት ጨረቃን መመልከት ወጥቶ በምሽት በጣም ደስ ያሰኛል ያዝናናል በእውነት። የዓለም ሳይንቲስቶች በጥበብ የራቁ በጨረቃ ፍጥረት ስለተደነቁ ስለሷ ተጉዘው በቅርብ ሊያዋት ደግሞም ከተቻለ ቤት ሊሰሩባት። ጨረቃ ብርሃን ለጨለማ ስፍራውን ሲለቅ ቀኑ በጣም ሲመሽ ፀሐይዋም ስትጠልቅ እጅግ የምታምር እጅግ የምትደምቅ እሷን ጨረቃ የፀሐይ ነጸብራቅ። ጨረቃ ጨረቃ አይማይቶሽ አበቃ ሲሙዱሽ አበቃ ጨረቃ እዛም አይቀላውጥ አይንሽ ሁሉ አማረኝ ይቅር አያዛልቅሽም። በጣም ደስ ይላል። መጀመሪያ ላይ ያልከው ግጥም ከዘፈኑ ውጪ ያለ የራስህ ነው ማለት ነው? አይ መጽሐፍ ላይ የነበረ አቋም ሁለተኛ ክፍል የነበረ በቃላችሁ ያዙ እንባል እኮ ዘፈኑ ውስጥ አይደለም። ዘፈኑ ውስጥ አይደለም። ከዚህ ከጨረቃ ከሚለው ያቀረብኩ እንዲህ በግጥም ነው ያቀረብኩ። አይ በዜማ እንደዚህ ነሽ ጨረቃ አሁን እንዳልከው ሁለተኛ ክፍል ያለ የዱሮ አይምሮ ነው። ወይም እድሜ ስንት ነው? 50 ደርሶ 50 አይ ጥሩ ነው። እሺ ፍዬሽ አሁን ደግሞ ምንድን ነው የምንቀጥለው? እስኪ እንዴት ነው ቅድም ዲጆች ምናምን ስትል ነበር፣ ወይም ደግሞ አሁን ምን እንገባለን ስለ ወደ ዲጆች ገባ። እሺ እፊ አሁን ደግሞ በቀጣይነት ምን እናውራ እስኪ? ቀደም ብሎም ትንሽ ሃይላይት ነገር መግቢያችን ላይ ተቀስ አድርገናል። የዲጆች ቅሬታ የተነሳበት ሁኔታ አለ። አሁን ላይ ግን ቀደም ብለን መለስ ብለን የዲጆችን ሚና በኢትዮጵያ ሙዚቃ ውስጥ ደግሞ ብናየው ለአሁን ለምናወራው ነገር ይጠቅመናል ብዬ አስባለሁ። እንግዲህ የበለጠ ፖፑላር የሆኑ የኢትዮጵያ ዲጂዎች ሚና የጀመረው ከኢትዮጵያ የሬዲዮ የኤፍኤም ሬዲዮ ጅማሮ ጋር ተያያዥነት አለው ብዬ አምናለሁ። እነ ዲጄ ዚ እነ ዲጄ ኪ አሁን ያለውን የሞደርን ሙዚቃ በኢትዮጵያ ሙዚቃና በኢትዮጵያ ሙዚቃ አድማጭ መሀል ሆነው የማጣመር ስራውን በደንብ ሲሰሩት እንደነበረ ነው የምናውቀውና እነ ዲጄ ኪን የሚመሳሰሉ በጣም ትላልቅ ፋትሱም ነበር ፋትሱ የተለያዩ ወጣቶች ዊሽን የመሳሰሉ አሻራ ያላቸው ዊሽ እስካሁንም አለ። በጣም በሰፊው በደንብ ሙዚቃ ውስጥ እና ምንድን ነው ብለኸኝ ስናወራ ቅሬታ ምናምን ብለህ ነበር። አሁን እነዚህ የመሰለ ትልቅ ሚና ያለው የዲጂ ዘርፋችሁ እንግዲህ ሚናቸውን ደግሞ ያስናየው ሪሚክስ ማድረግ ማጫወት፣ በሙዚቃው እነሱ መጠቀም ብቻ አይደለም። ኦዲየንሱ ምን አይነት ነገር ይፈልጋል ብሎ የቀረው ወደኋላ የቀረውን ዘፈን ወደፊት ማምጣት፣ ከዘመኑ ጋር ማስኬድ፣ ዓለም አቀፍ ቶኑ እንዲጠብቅ ዳብ ስቴፖችን በመጨመር ሙዚቃው ላይ ግሩቪ በማድረግ እነዚህን በማድረግ ትልቅ ሚና አላቸው። እነዚህን የመሰሉ ለዘመናት ኦዲየንሱና ሙዚቃውን ያጣመሩ ባለሙያዎች አሁን አዳዲስ ሙዚቃዎች ሲወጡ ብዙ ዲጆችን ያገለሉ ናቸው። ሪሊዞች ሲካሄዱ፣ ፕሮግራሞች ሲካሄዱ ወይም ደግሞ እነዚህ ማዳመጥ በተለይ መውጣት ፕሮግራሞች አልበሞች ሲወጡ ያሉ እስከ ትናንት የሚወጡ አልበሞችን አብዛኛውን ስናያቸው የዲጂዎቹን ፓርቲሲፔሽን የጎዳ ነውና ዲጂዎች በጣም በዚህ ነገር ክሬዲታቸውን አጥተዋል። አሁንም ማስታወቂያ አላቸው። የሚገርም አሁንም ዲጂ ነው እንጂ ሌላ ማን አለ? በየሬዲዮ ጣቢያው በየሙሉ ቲክቶክ እውነት ነው። አክቹሊ አንተም እንደምናውቀው ተጽዕኖ ፈጣሪ ነው፣ ይደርሳል። ጥሩ ነው። አሁን ቲክቶከሮች መምጣታቸው ጊዜ ወለድ ነው፣ ጥሩ ነው። ግን የዚህን ያህል ጋራንትድ ነው የምትለውም አይደለም። ቲክቶክ እሺ ተጣርተው ለምሳሌ የመጡበት ቲክቶከሮች የተገኙበት ሁሉ ነቅንቋል ወይ ብለን ማስተያየት እኮ አለብን። ውጤት ከመዘን ለአልበሙ ምን ጨመረ ነው ትልቁ ነገር። የዲጂዎች ግን ሲጨምርም ረጅም ዓመት ሲያራምድም አይተናል። ቅሬታውን እኔም አሁን አስታወስኩ። የዲጄ ማህበር አለ አይደለም? እዛ ውስጥ ያሉ ስማቸው ለጊዜው ይቆይ፣ ቅሬታቸውን የነገሩ ልጆች አሉ። ከአንድም ሁለት የነገሩኛል። ምንድን ነው እኔ ከነ ሙዚቀኛ ጋር መቅረቤን ስለሚያውቁ ይሄን ቅሬታ አሁን አስታወስከኝ አንተ። ውለታቸው ሊረሳ አይገባም። ውለታ ብቻ አትላቸውም። አሁንም አሉ። አንደኛ የሙዚቃ እውቀት አላቸው እነሱ። ሊስኒንግ ወይም ደግሞ
አስተያየት ለመስጠት አንድ ነገር ለማከል ለሙዚቃው የሚመጣው አካል ምን ያህል ስለ ሙዚቃ ያውቃል? ቅድም እንዳልከው ቲክቶከር ምንም ጥርጥር የሌለው ቲክቶክ ዛሬ ያለበት ደረጃ እጅግ በጣም አስገራሚ ነው። ግን የሚጋበዙት ሰዎች ለሙዚቃው ምን አዲሽናል ነገር ይጨምራሉ? ከምንድን ነው ሞቅ ሞቅ እናድርገው ሆይ ሆይ እናሰይ ነው? ይሄ ቆላ መስራት ነው ይነገር። አየህ፣ በተረፈ ግን እነዚህም ቲክቶከሮች ይኖሩ አይኖርም ማለት አይደለም። አይኖርም ብንል አቅም እኮ የለንም። ይሄ ዘመን ነው። ለምን ልጆች ቀሩ? ሌሎች የሙዚቃ አዋቂዎች አሁን እኔ እንደው የማየው ሙዚቃው በጣም አዋቂዎች አልተካተቱም። ጥቂት ናቸው ስለ ሙዚቃ በቲክቶክ የሚያወሩ ስለ ሙዚቃ ጥቂት ስለ ሙዚቃ የሚያወሩ እነሱ ብቻ ናቸው ያሉት። የተለያዩ አሁን በቅርብ የወጡ ከ6 ወር በፊት ምናምን ከወጡ አልበሞችን ሊስኒንግ ላይ ምናምን ስና ይሄ ነው የሆነው። ግን ምንድን ነበር ውጤቱ ታዲያ? ከነዚህ ሁሉ እንግዲህ እጅግ በጣም ብዙ አልበም ተለቋል። በጣም ትላልቅ ሰዎች እነ ማስከነ ድቢ በፊት እነማን አውጥተዋል። ላስገዝሙ አረ ወደዛ በጣም ትላልቆቹ ሁሉ ዳዊት መለሰን ጨምሮ በጣም ይጠበቋል። ጆኒ ራጋም ወጥቷል። ሌላም ወጥቷል። በእነዚህ አልበም ውስጥ እስካሁን ድረስ እንግዲህ ማን ነው ራሳቸው ያውቁታል። ማን ነው የተደመጠው? ሙዚቃው እኮ መጥፎ ሆኖ አይደለም የሚሰሩት ሙዚቃ። ዳዊት መለሰ መጥፎ ሙዚቃ ይሰራል ብለን አናስብም። ሰምቻቸዋል። አሪፎች ናቸው። ግን ምን ያህል የተደመጠው ምን ያህል ህዝብ ውስጥ ደረሰ፣ ካልደረሰስ በምን ምክንያት የሚባለው ነገር ጥያቄ ውስጥ የሚከት ነው። ባለድርሻ አካላትን ሁሉም ማሳተፍ መቻል አለበት። ልጆች የሚገለሉበት አሳማኝ ምክንያት አለ ወይ የሚለው ነገር ስናይ ምንድን ነው አሁንም ጭምር በሶሻል ሚዲያም ራሱ አሁን በመጣው ፕላትፎርም እኮ ዩቲዩብ ላይ ዲጆች የሚሰሩት ሙዚቃዎች እየነገሱ ነው፣ በብዙዎች እየታዩ። ስለዚህ ዲጆችን አሳታፊ የሆነ ይሄ አሶሲዬሽኑን የማጠናከር እንጂ መበተን ነገር ባይኖር፣ ይሄ አሁን ችግሩ የሚነሳው የሚገርም የሚያሳፍረው እኮ ምኑ ነው? ሙዚቀኛው ነው። ይሄ አንደርስታንዲንግ የሌለው ግንዛቤ ባለቤቱ የሚጠራቸው ማንም ያዋጣኝ ምንም አለምንም አንዳንድ ጊዜ ሙዚቃ ሸቀጥ አይደለም ምናምን ይሏል። አይ ለምን ይሸጣል? ካልተሸጠማ ምንም አያስፈልግም። ለምን ይጠቅማል? ስለዚህ ይሄንን ወደ ገበያ ሲያወጣ እንዴ ባለሙያው የሚጠቅመውን ነገር ለምን አያረግም? ለምን አይመካከርም? ከአንዱስ ለምን አይማርም? እውነቴን ነው የምልህ። አንድ ጊዜ አበበ መለሰ አንድ ነገር ሲናገር ሰምቼዋለሁ። በጣም ትላልቅ ሙዚቀኞች አንድ ጊዜ ማን ነው የሚባል ቲክቶክ ላይ አንድ ነገር ሲናገር ሰምቼዋለሁ። ጉዳዩ የሚመለከተው አካል ዝም ካለ አደጋ ያዛን ጊዜ ነው። ጉዳዩ የሚመለከተው አካል እና ጉዳዩ የሚመለከታቸው አካላቶች ይህንን የመሰለ ሙያ ዝም ብሎ የወደቀ ውዳቄ አታደርጉት። በጣም ከፍተኛ ችግር ፈጥሯል። ለሙያቸው ክብር ስጡ። ሙያው ደግሞ መከበርን ይፈልጋል። በትክክል ሙያው በደንብ ኤግዛጀሬት አድርገው አሳብጠው ትልቅነቱን አሳይተህ ካላመጣኸው ወደ ሌላ ካላወረድከው ማንም ዞር ብሎ አያየው። የቀደሙት ሰዎች የቀደሙት ሙዚቀኞች ብዙ ነገር አስተምረዋል። ስለዚህ አሁን ደግሞ በቅርቡ ቅድም እንዳልነው በቅርቡ ይሄ ሙያ እንዲቀጥል በጣም የሚሰሩ ልጆች ወጣቶች አሉ። የድሮቹ እነሱን አፕሪሼት እያደረጋችሁ አሁንም ቢሆን ግጥም ዜማ ምናምን ሲፈልግ ጀግና ወጣት ገጣሚዎች አሉ። እርግጥ ነው እኔ አውቃለሁኝ እየወሰዱ ነው። እነዚህ ወጣቶች እየወሰዱ እየተሰራ ነው። ሁሉ ተደክሞ የሁሉ ብር ተከስክሶ እንደገና መጨረሻ ላይ በእንደዛ አይነት ሁኔታ ፍሬ ከርስኪ ማድረግ የእናንተ የባለሙያዎቹ ችግር ነውና ይሄን ቅድም እንዳልነው አልበም እንግዲህ ጃይንት ሰዎች አልበም አወጡ። አልተሰማ ለምንድን ነው ያልተሰማ ብሎ መጠየቅ አለባቸው። ምን ማለት አለባቸው? ኮንሰርት አዘጋጅቶ እኮ ባዶ የሆነባቸው ሰዎች እኮ ባዶ በጣም በሚያሳዝን። ስለዚህ ቁም ማለት አይደለም። ትናንትና የሰራነው ስራ በቂ ነው ከተባለ ይሄም አይሆንም። አሁን ወደፊት መቀጠል የሚያስፈልገው ለኢትዮጵያ ሙዚቃ ቀጣይነት ማበብ የሙዚቀኞቹ ኃላፊነት ከመቼውም ጊዜ በላይ አሁን ነው። ሙዚቀኝነት ማለት መስፈን ብቻ ያልሆነበት ዘመን ላይ ያለ ይሄንን ሙዚቀኞች ቆመ ብለው እንዲያስቡ በግራ መንገድ ማስታወስ ያስፈልጋል። ትክክል። ጥያቄ እኔ አንቺ ጠይቅሻለሁ። እሺ የማን አድናቂ ነሽ?
ማለት ከዘፈን ነው ከኢትዮጵያ ዘፋኝ ከድምጻውያን ማስተዋል እያዩ አንቺ አብዱኪያር ዋው ደስ ይላል። ጥያቄ ወደ አንቺ መጥቷል። አሁንም እንደገና ተመልሷል። ከማስተዋል እስኪ ደስ ያለሽን አንድ ቨርስ ብቻ አንድ ቨርስ ደስ ያለሽ ደስ ያለሽ እሺ ነበር ቤትሽን ብዙ ነው በጣም ነው አስመጥቼ ነበረ ለትንሽ አለሁ ለሽለሽ ሳጣሽ አጣሁት ነው አንቺን አይደለም ነው ቀን ዋው ጫውታ ሰንበር አይጎልም ቢሳም ከንፍ አቤት ናት ነው ግርማቸው አቤት ነው ግርማቸው ከባድ እኮ ነው ከባድ ወላጅ ልመጣ ነው። እሺ የቴዲ አድናቂ ከቴዲ ዘፈን እስኪ አንዷን ጣል ያለክሽው ከአዲሱ አልበም ላይ እስኪ ማርካብ የመረቡጫ ባይሰራ ዋው ረቶ እንዳይቆሙሉ አጣማሽ ያበደ ያብዱኪያር ያበደ በታላለች ይኸውልሽ ያራዳ ልጅ እስኪ ከቡኪያር እስቲ ትልቅ ፈጣሪ ነው ትልቅ ለዘላለም ሰው ትልቅ የለም የእድሜ ሰረገላ የእድሜ ሰረገላ ሄዶም መቶ አይሞላ መጣንጂ 200 ነው አሳብሽ ማለት የመጨረሻውና የሚያሸልመው ጥያቄ የቀደመ ዱቅ ይደረግለታል። በጣም በቅርብ ከወጡ አልበሞች አንዱ አስቴር ቤተልሔም ማለት ስለዚህ አንቺ ምክንያቱም በጣም ቅርብ ነው ያለው የመጨረሻው ቅርብ የአስቴር ይቀርማል አይደል? ከሷ ትንሽ ቀረም ይላል ነው የቤቲ የአስቴር ነው ወደዚህ የሚመጣው የአስቴር አወቀ አሸንፈቻል። ነይ 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 አንቺ እዚህ ጋር የንግስቷ አድናቂ አንግሰናታል፣ መሀል አስገብተናል። አስቴር አወቀ ዘፈን ደግሞ አንድ በደምብ ቀርገሽ የድሮች ናቸው። የድሮ ኮሚክስ የድሮች መውጣት ታውቃለች። አልሰማችሁ ዘፈኑ አላጠጣም። አይ ችግር የለው ችግር የለው። ምክንያቱም አብዱኪያር ቢሆን ኖሮ ተደራርበው ነበር። በጣም አሪፍ ነው። እናንተ በዳንሳችሁ ቀጥሉ፣ በርቱ። እኔ ወደ ሙዚቃው ጋር ቅርበት ስላለኝ ማግዛችሁን ነገር በሙሉ ጠይቁ። እሺ ፈታ ያላችሁ ዳንሰኞች ትሆናላችሁ። ለቪዲዮ ብቻ አይደለም መነግራችሁ። አሁን በቅርቡ እኔ ምን አቋቁም ያለ መሰለሽ አቻ ዜማ የሚል አቻሬ ይባላል። አቻሬ ጫማ ሲባል ሰምታችሁ መሰለኝ። አቻ ዜማ የሚል አዲስ ግሩፕ መስርቻለሁ ዘፋኞች። አሁን ደግሞ አቻ ዳንስ አንድ ሰው ከጨመራችሁ 4 ከሆናችሁ ሰራላችሁ አለን ችግር የለውም አላችሁ። መደገፍ ያለባችሁን መደገፍ ያለብኝን እኔ ደግፋችኋለሁ። እሺ እኔ ደግሞ ነገር እንፈልገው እሺ የአባይ ቲቪ ሰለሚ ተወዳዳሪዎች እና ሞት እንድታደርጉ ሰምታችኋል። የአባይ ቲቪ ሰለሚ ተወዳዳሪዎች ናቸው። ቮት አድርጓቸው። በምን ቁጥር በምንድን ነው ቮት የሚያደርጓቸው? ኖርማል ቴክስት ላይ 9355 ላይ ገብታችሁ ኤስኤስ 09 ብላችሁ ቮት አድርጉ። ኦኬ ተሰምቷል። ድገም ለራስ ኖርማል ቴክስት ላይ 9355 ላይ ኤስኤስ 09 በማለት ቮት አድርጉ። ብራቮ በርቱ። መልካም እድል ነው። መድረክ ይፈጠርላችኋል። ባይ በርቱልን። የበለጠ በሰፊው እንደምንገናኝ ጥርጥር የለንም። እሺ እንገናኝ። እሺ ይኸው ነው ስም ሁሉን እናንተ የራሳችሁን ስም አውጡ። እሺ ዳንስ በግሩፕ ቢሆን ቆንጆ ነው። እንግዲህ የአቻሬ ሚዲያ ተከታታዮች እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል። እኔና ኤፊ ሁል ጊዜ በየሳምንቱ እንዲህ አይነት ነገሮች እናቀርብላችኋለን።